በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት አርዋ እናታችን ቅድስት አርዋ በስነ ገድላቸው ከደመቁ የቀደመው ዘመን ቅዱሳት አንስት አንዷ ናት። በሕፃንነቷ የሚገባውን የክርስትና ትምህርት ተምራለችና ምርጫም ሰማያዊ ሙሽርነት ሆነ። ለሰዎች ሕይወት እንቅፋት እየሆኑ ከሚያስቸግሩ ነገሮች አንዱ መልክ ነው። እግዚአብሔር የፈጠረውን ደም ግባት ወይንም ቁንጅና በማይገባ ተጠቅመው ያጋንንት ራት የሆኑ ሌሎችንም አብረው ያጠፉ ሰዎች ቁጥራቸው እጅግ ብዙ ነው። አርዋ ግን ይህ ቀረሽ የማይሏት ውብ ብትሆንም እርሷ ለዚህ ቦታ አልነበራትም። በለጋ ዕድሜዋ በክርስቶስና በድንግል እናቱ ፍቅር ተጠመደች እንጂ። ቅድስት አርዋ ሁሉ ያላት ስትሆን ስለ መንግሥተ ሰማያት ሁሉን ንቃለች። በተለይም ደግሞ ስጋዊ ፍትወትን ትገል ዘንድ ያሳየችው ተጋድሎ በዜና ቤተ ክርስቲያን የተደነቀ በመሆኑ መዋዕተ ፍትወት ወይንም የስጋን ፍላጎት ድል የነሳች አስብሏታል። የሚገርመው የቅድስቷ እናታችን ሕይወት በጾምና በጸሎት ብቻ የተወሰነ አልነበረም። በሰው ሁሉ ፊት ብርሃን መሆን የቻለ የደግነት፣ ርኅራኄ፣ የፍቅርና የመጽዋት ሕይወት ነበራት እንጂ። አንድ ቀን በተንኮለኞች የሐሰት ምስክር ያለ ጥፋቷ ለፍርድ ቀረበች። ፍርደ ገምድል ዳኛ ሞት ፈረደባት። በአደባባይ በጭካኔ ቅድስት እናታችንን ገደሏት። እግዚአብሔር ግን ድንቅ ነውና ከሞት አስነስቷት ገዳዮቿ እንዲጸጸቱ አድርጓል። ከዚህም በኋላ በንጽሕና አኗኗሯ ቀጠለች። አንድ ቀን ግን ከባድ ፈተና መጣባት። አንድ በደም ግባቷ ተማርኮ ሲፈልጋት የኖረ ጎልማሳ አሳቻ ሰዓትና ቦታ ላይ አገኛት። ከዚያም የሥጋ ፍቃዱን ይፈጽም ዘንድ አስገደዳት። እርሷ መታገል ከአቅሟ በላይ ስለሆነባት እርሱ ልብሱን እያወለቀ እርሷ ከወደቀችበት ሆና ፈጣሪዋም ለመነች። ጌታዬ ሆይ የኔንም ድንግልና ጠብቅ፣ እርሱም ኃጢአትን ይሠራ ዘንድ አትተወው፣ ስለዚህ ነፍሴን ተቀበላት ብላ አለቀሰች። እመቤታችን እንደ ዓይን ጥቅሻ ወርዳ ነፍሷን አሳረገች። ጎልማሳው ወደ ጣላት ቅድስት ዘወር ቢል ሙታ አገኛት። እርሱም ተጸጸተ። ወገኖቿም በዝማሬ እናታችንን ቅድስት አርዋ ቀበሯት። እግዚአብሔር አምላካችን ከእናታችን ቅድስት አርዋ ረድኤት በረከት ያሳድርብን፣ ለእኛም እንዲህ ያለ ልብ ይስጠን፣ አሜን። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇም ፍሬ ስጧት፣ ስራዎቿን በሸንጎ ያመስግኗት። ምሳሌ 31 ከቁጥር 29። ወስብሐት ለእግዚአብሔር አሜን።